BurhanTube Educational Channel. ሰላም ጤና ይስጥልኝ እንደምናችሁ የቻናሌ ተከታታዮች የተማሪዎች የክፍል ስም መከታተያ ገጽ አቴንዳንስ በኤክስኤል በቀላል መንገድ ለመስራት የሚያስችሉ ዘዴዎችን ባለፈው ክፍል ተመልክተናል። በዚህ ክፍል ደግሞ የአቴንዳንስንም ሆነ የሌሎችን የኤክስኤል ርዕሶችን እንዴት በተከታታይ ገጾች ላይ እንዲወጡ ማድረግ እንደምንችልና ሌሎችንም እናያለን። እሺ ይሄ ገጽ 1 ነው። ገጽ 1 ላይ እስቲ ገጽ 2ን እንመልከት። ገጽ 2ን ስንመለከት ከላይ ምንም ባዶ ነው፣ ርዕስ የለውም፣ የተጻፈ ነገር የለም። ስለዚህ እሱን እናስተካክላለን ሄደን። እንዴት ነው የምናስተካክለው? አሁን ወደ ሆም እንመለሳለን። ወደ ሆም እንመለስና ፔጅ ሌአውት የሚለውን እንነካለን። ፔጅ ሌአውትን ስንነካ እዚች ጋር አንድ ቀስት አለች። እሷን ቀስት እንነካለን። ስንነካ ፔጅ፣ መርጅ፣ ሄደር ኤንድ ፉተር፣ ሺት የሚሉ አሉ። ሺት የምትለዋን እንነካለን። ሺት የምትለዋን ስንነካ እነኚህ ይመጣሉ። ከነዚህ ውስጥ ማንን እንመርጣለን? ሮውስ ቱ ሪፒት አት ቶፕ የሚለውን እንመርጥና ክሊክ እናደርግበታለን። ከዛ ከዚህ መስመር ስንወጣ ይችን ቀስት ይዞ ይመጣል። ያው ውስጥ ስንሆን የለችም፣ ስንወጣ ይችን ጥቁር ቀስት ይዞ ይመጣል። ስለዚህ ምን እናደርጋለን? እንመርጣቸዋለን እንዲደገሙ የምንፈልጋቸው። ያው አሁን እዚህ ድረስ ያለው ነው እንዲደገም የምንፈልገው። ከዛ በኋላ ኦኬ ብለን እንወጣለን። ኦኬ ብለን እንወጣለን። አሁን ምን ሆነ እንመለከታለን። እዚህ ጋር ትርፍ ቦታ ስላለን እነኛ ቀድም የሚጠቡትን ይጠባሉ ብለን የምንጠረጥራቸውን ትንሽ ሰፋ እናደርጋቸዋለን። ምናልባት ቦታ ትንሽ ስላለን ማለት ነው። አሁን ምርመራ ወጥቷል። ምርመራንም ትንሽ እናስተካክላታለን። እስቲ ከስም ላይ እንቀንስ። አሁን ገብቷል። እሺ እንደ ቀድሞ ፕሪንት ፕሪቪው ላይ እንሄድና እንመለከታለን። ፋይል ፕሪንት። አሁን ምንድነው የቀረን? ፔጅ 1 ይሄውና ከላይ ርዕስ አለው። እስቲ ፔጅ 2 አሁንም ከላይ ርዕስ አለው። ስለዚህ ተሟልቶልናል ማለት ነው። እነኚህን ከፈለግን መስመር ጨምረን ማርዘም እንችላለን። እስኪ እንመለስ። ሆም ይህን ያህል መስመር ይህን ያህል አድርገን ቦርደሯን ስንነካት መስመሩ ራሱ ይመጣልናል። አሳድገነዋል ማለት ነው። የሚቀረን ተራ ቁጥር ነው። BurhanTube Educational Channel። ተራ ቁጥር አሁን እዚህ 1ን እንጽፋለን። ቀጥሎ 2ን እንጽፋለን። 2ቱን ከጻፍን በኋላ 2ቱን ይዘን 2ቱን እንደዚህ እንመርጥና ድራግ እናረጋቸዋለን፣ ወደ ታች እንጎትታቸዋለን ማለት ነው። 2ቱን ብቻ ከጻፍን በኋላ ስንለቀው ይኸው እስከ 69 መዝግቦልናል። ሊያስፈልገን ይችላል። የምንፈልገውን መቁረጥ እንችላለን። ለምሳሌ ለመቁረጥ ምንድነው የምናደርገው? በዚህ በሮው ቁጥር ጋር እቺ ቀስቷ ስትመጣልን ምን እናደርገዋለን? እንመርጠዋለን። ይሄን እንዲህ እንመርጥና ራይት ክሊክ አድርገን ላዩ ላይ ዴሊት ብንለው ይቆረጥልናል። በቃ የምንፈልገውን ያህል መቁረጥ እንችላለን። ለመጨመርም ቀላል ነው። ከዚህ ቀጥሎ የማሳመር ስራ ነው የሚቀረን። ምንድነው የምናሳምረው? ዙሪያውን ቦርደሩን ደመቅ እንዲል እናደርገዋለን። ይሄን ለማድረግ ምንድነው ቀድም ያየነው ቦርደር የሰጠነው ጋር ቀድም ኦል ቦርደር ነበር ያልነው። አሁን ግን
ቲክ ቦክስ ቦርደር የሚለውን እንነካዋለን። ስለዚህ አሁን ስንወጣ ይሆን እንደዚህ አሳምሮ እናየዋለን። ከዛ ሳምንታዎቹንም በዚህ አይነት መለየት እንችላለን። ይሄው አንደኛ ሳምንት፣ ይሄው ሁለተኛ ሳምንት፣ እንዲህ አድርገን አንድ ቦታ በጸሐፊዎቻችን ከተሰራ ይሄ ፕሪንት እየተደረገ ለየክፍል መምህሩ መስጠት ይቻላል። በዓል ሲሆን የበዓሉን መርጠን አሁን እዚህ ጋር መስቀልን ማስገባት እንችል ነበረ። ነገር ግን መስቀል ቅዳሜ ነው የሚውለው። ለምሳሌ አሁን 19 በዓል ነው ብለን ብንል እንዲህን መርጥና እዚህ ጋር ከለር እንሰጠዋለን። ቢጫም እንስጠው ምንም እንስጠው የፈለገው ከለር እናደርገውና መጀመሪያውኑ መዝጋት እንችላለን። ብዙ ጊዜ ያው ተሳስተን ስለምንለው እንዳንሳሳት ለማድረግ ሊረዳን ይችላል። አሁን ግን እዚህ ጋር በዓሉ ስላይደለ እንመልሰዋለን። በዚህ አይነት አቴንዳንሳችን ተሰርቷል ማለት ነው። ይሄ ከ5 ነው የሚጀምረው። 5፣ 6፣ 7፣ 8 መስከረም ነው። መስከረምን እንሞላለን ማለት ነው። ይህን ይመስላል የአቴንዳንስ ስራችን። ግልጽ ያልሆነ ያልተብራራ ነገር ካለ በኮሜንት ላይ አስቀምጣችሁልን የበለጠ እየተማማርን እንሄዳለን። Burhan Tube Educational Channel. አቴንዳንስን ማዘጋጀት በሁለት ክፍል አይተን በዚህ አጠናቀናል። በቀጣይ ረጃጅም የኤክስኤል ኮለመንን እንዴት ተቆጣጥረን በቀላል ዘዴ እንደምንሰራ እንመለከታለን። ግልጽ ያልሆኑ ወይም ይበልጥ እንዲብራሩ የምትፈልጉት ነጥብ ካለ በኮሜንት ላይ አስቀምጡ፣ በጣም ምላሽ እሰጣለሁ። ቻናሌን ሰብስክራይብ በማድረግ አሳድጉኝ። ላይክ፣ ሼር በማድረግ ስራዬ ለሌሎች እንዲደርስ አግዙኝ። የዚህን የአቴንዳንስ ቅጽ ለምትፈልጉ በዲስክሪፕሽን ስር በሚገኘው የቴሌግራም ቻናል ጆይን በማለት ዳውንሎድ በማድረግ መጠቀም ትችላላችሁ። በቀጣዩ እስከምንገናኝ ሰላም ለእናንተ ሁሉ ይሁን። አመሰግናለሁ።